ሰሊና የምትባለዋን ልጅ ቲክቶክ ላይ የምታውቋት ሰዎች አላችሁ? ሰሊና የምትባል ልጅ አይ ቲንክ ወደ ዱባይ አካባቢ የምትኖር ይመስለኛል፣ ካልተሳሳትኩኝ። ወደ ዱባይ አካባቢ የምትኖር ይመስለኛል፣ ወይ ዱባይ ወይ አቡዳቢ፣ ከሁለት አንዱ፣ ወይ ዱባይ ወይ አቡዳቢ። ሰሞኑን ቲክቶክ ላይ መነጋገር የነበረችዋለች። ታውቋታላችሁ ብዬ ተስፋ አደርጋለሁ። በህይወቷ የደረሱትን እያንዳንዶቹን ነገሮችን አላውቅም፣ ሙሉ መረጃ የለኝም። ግን ጥሩ ኑሮ የምትኖር የነበረች ሴት እንደነበረች፣ ግን ለእግዚአብሔር ብዙ ያልቀረበች እንደነበረች፣ በተለያዩ አይነት መተቶች ያላትን ነገር እንዳጣች፣ እንደገና ደግሞ በስራዬ ማለት እንደገና ደግሞ በቅድስት አርሴማ ጸበል እንደተፈወሰች፣ ከውስጧ ብዙ ነገር እንደወጣ፣ በጣም ሰላም እንደሆነች ስትናገር ሰምቻለሁ። አትሊስት ይሄን ነገር አውቃለሁ። የሆኑ ሰዎች ምናምን ነገር ብቻ ከዛ ጋር ተያይዞ እሷን ልጅ ምናልባት ከቻላችሁ አሁን ሊያዩ ሼር ብታደርጉላት ብትመጣ ደስ ይለኛል። ካልቻላችሁ ግን እህታችን አሁንም ግን መረጋጋትና ትንሽ ከሚዲያ ዞር ማለት ያለባት ይመስለኛል። እና ትንሽ መስመር መያዝ ያለብን አይኖ በጣም በህይወቷ ብዙ ነገር ተጎድታ ሊሆን ይችላል፣ ብዙ ነገር ደርሶባታል። ግን ስቲል ትንሽ የመረጋጋት ነገር እንደሚቀራት እኔ አስተውያለሁ። እርኩስ መንፈስ በጣም ከባድ ነገር፣ ከመንፈስ ቅዱስ አስመስሎ በህልም የሆነ ነገር ሊታያት ይችላል። እኔ አሁን ከልጅቷ ትንሽ የማልስማማባቸው ሀሳቦችን ልንገራችሁ። መፈወሷ መዳኗ ሁሉ መልካም ነው። የማልስማማበት ከቅድስት አርሴማ የሆነ መልእክት ስሰማ ነው ወደሆኑ ቦታ መሄደው። እሷ ይቅር በይ ካለችኝ ይቅር እላለሁ። የሆነ እንዲህ አይነት ነገሮች ጥሩ አይደለም። ሰይጣን በእጅጉ ሊያሳስተን ይችላል። እኛ በጣም የበቃን ሰዎች አይደለም እንዲህ አይነት ነገሮችን ለመስማት፣ የእግዚአብሔርን ድምፅ ለመስማት፣ የቅዱሳኑን ድምፅ ሰምቶ ከአንድ ቦታ ወደ አንድ ቦታ ሙቭ ማድረግ። ይሄ ትክክለኛ እንትን አይደለም ብዬ ነው የማስበው። እነዚያን ነገሮች አንዳንዴ ሊያታልሉ ይችላሉ። ስለዚህ የሰይጣን ምስክርነት ደግሞ ልክ ላይሆን ይችላል። ምናልባት ጸበል ቦታ ሄዳ በምትጠመቅበት ሰዓት ላይ መተት ያደረጉብሽ ውስጡ ያለው ርኩስ መንፈስ መተት ያደረገብሽ አበበ ነው፣ ጫላ ነው፣ እንትና ነው ብሎ የተናገረውን ነገር እሱን ሊስት አድርጎ አንተ ነህ መተት ያስደረክብኝ ብሎ ከሰዎች ጋር መጋደል በራሱ ልክ አይደለም። ገብቷችኋል? የሰይጣን ምስክርነት መቼም ይሁን ልክ አይደለም። እውነት እንኳን ቢሆን ከሱ መስማትኛ አይጠበቅብንም። የሰይጣን ምስክርነት ምንጊዜም ልክ አይደለም እና እንደዚህ ብላኛለች የሆኑ ሰዎች፣ እግዚአብሔር ሰውን ከሰው አያጋጭም። እግዚአብሔር የየሁሉንም ሰዎችን ኃጢአት የሚሸፍን አምላክ ነው እና የየሁሉንም ሰዎች ኃጢአት ይሸፍናል። ትልቁ ነገር እህቴ አንቺ መፈወስሽ ነው፣ አንቺ መዳንሽ ነው እና ደግሞ ከዚህ በላይ እንድትድኝ ነው ትልቁ ነገር። ካለሽ አንድ ቁጥር ጻፊልኝ። ትልቁ ነገር የአንቺ መዳን ነው እግዚአብሔር በሚያውቀው። ከዛ ውጪ እነንትና እንዲያደረጉብኝ እነንትና፣ እሱ የአንቺ ጉዳይ አይደለም። የሚበቀለው እግዚአብሔር ነው። ያደረጉብሽን ሰዎች ተራ በተራ የሚበቀላቸው አምላክ ነው። ኦኬ፣ አንቺ አይደለሽም። እኔ እስካየሁት ድረስ ግን ትንሽ ረጋ ማለት ያለብሽ ይመስለኛል። እግዚአብሔር ከዚህ በላይ መረጋጋቱ እንዲሰጥሽ እመኛለሁ። አሁን እንትና ቅድስት አርሴማ እንደዚህ ያለች፣ የሆነ አባት እንደዚህ ያለኝ፣ ገብርኤል እንዲህ ሲለኝ ነው ወደሆነ ቦታ መሄደው። እንደዚህ አይነት ነገሮች እጅግ ክርስቲያናዊ አካሄዶች አይደሉም። ኦኬ። እና እንደው እኔ በጣም ስላሳዘነችኝ እግዚአብሔር በሚያውቀው ከዚህ በላይ እግዚአብሔር ጤና ያድርጋት፣ ከዚህ በላይ ሰላም ያድርጋት። ግን አሁን ፎከስ ማድረግ ያለብሽ አሁንም ራስሽ ላይ ነው፣ ሌላው ሰዎች ላይ አይደለም። ገንዘብ አተሽ ሊሆን ይችላል፣ ብዙ ነገር አተሽ ሊሆን ይችላል፣ ብዙ ነገር ጠፍቶብሽ ሊሆን ይችላል። ነፍስሽን እግዚአብሔር ካተረፈልሽ ማለት ነው። አሁንም በደንብ አድርገሽ ጸበል ተጠመቂ፣ ጸሎት አድርጊ፣
እኔ እሷ ትሁን አላውቅም፣ ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ። ሰይጣን ተንኮሉ በጣም 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 ረቂቅ ነው። አንቺ ጋር መጥቶ እንትና በድለውሻል ብለው ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል። በህልምሽ ሊሆን ይችላል። በሆነ ነገር ምናምን ነገር ሊሆን ይችላል። ኦኬ እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ 101% እርግጠኛ ሆኜ የምነግርሽ የሌላውን ኃጢአት አይገልጥም። የሌላውን ኃጢአት አንቺን ሊያድንሽ ሊፈውስሽ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል። የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር። ጠላቶችሽ እንትና ከዛ የጠላት ማሳደድ ስራ ነው የሚሆንብሽ። ከዛ በኋላ እኔ ይሄ ነገር ልክ ነው ብዬ አላስብም። ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምርም ሆኖ እንኳን ብታገኛቸው በቀሉን ከእግዚአብሔር ነው እንጂ ከአንቺ አይደለም። እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ነው ሀሳቧን። በቀደም ላይቭ ላይ ራሱ የ20 ሺህ ሰው እየተከታተለ ላይቭ ላይ ሀሳቧን ማግኘት አልቻልኩም። ሀሳቧን የምሬን ነው የምላቸው። ሀሳቧን ማግኘት አይካንት ሀሳቧን ማግኘት አቃተኝ። የልጅቷን የምትናገረው ምንድን ነው የምትናገረው? ቪዲዮቿ ነው ያለው አይካንት የምር ሀሳቧን ማግኘት አልቻልኩም። ስለዚህ እህቴ በክርስቶስ ፍቅር ነው ምለምንሽ፣ መጀመሪያ አንቺ የመጨረሻ መመስከር መቻል አለብሽ። የመጨረሻ ክርስቶስ ምስክሬ ነው። እኛ ልናግዝሽ እንችላለን፣ ላግዝሽ እችላለሁ፣ ምንም ችግር የለውም። አናግሪም በውስጥ በተለያዩ አይነት ሁኔታ ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል የሚባል አይደለም። በጣም ይከብዳል። ጾም ጸሎት ይጠይቃል። ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለእኔ ልክ ሆነው አልታዩኝም። እርግጠኛ ሳትሆኚ አንዳንድ ሰዎችን እንትን ሊልሽ ይችላል። እርግጠኛ ሳትሆኚ አንዳንድ ሰዎች እሱ ነው እንደዚህ ያደረገብሽ ያለ ከሰዎችም ጋር ጭምር በቃ ዝጊው ቲክቶክን። ጀስት ፎከስ ኦን ዮር ላይፍ። ዝጊው ቲክቶክን። ምን ያደርግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነውና በቃ ዝም ብለሽ ጸሎት አድርጊ፣ አስቀድሺ ምናምን በቃ ወደ ቤተክርስቲያን በጣም ተመላለሺ። ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሬ ስትመጪ ለምስክርነቱ ለእያንዳንዱ ማለት ምስክርነት ልሰጥበት የምፈልግበትን ስለ እኔ እንድነግራችሁ የሆነ ትልቅ ሚዲያ ጠቁሙኝ፣ እንትና ስላለኝ እንዲህ ቅርብ እያለሁ እኔ ለምን አያስፈለግ እንደዚህ ያን ነገር? እኔ በጣም እንደ እህት ነው የምነግርሽ። ላይፍሽ በጣም ስላሳዘነኝ መከፋትሽ መገፋትሽ በጣም ልቤን ስለነካው ነው እንጂ አይዶን ማይንድ ሌላ ምንም ነገር የለኝም። እንደ ማንኛውም ሰው እዚህ ሚዲያ ላይ ነው ያየሁሽ። ፈቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያንን የምርም በጣም አደገኛ አካሄድ ነው። በጣም ማለት ሰይጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት እፈራለሁ። ከሁለቱም ቦታ ሰይጣን ከሁለቱም ቦታ ነው አታክ የሚያደርገው። በአንቺም በኩል ሆኖ የሆነ በቃ እነዚህ እኮ ናቸው የገፉሽ፣ ናቸው እንዲያደረጉሽ፣ እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጂ አንቺም እነሱን እንድትጠምጃቸው ሊያደርግሽ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ነው። ሆነስትሊ ስፒኪንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳችሁ እኔውን ጸበል ቦታ ላይ እጅግ እኔ ነግሬያችኋለሁ። በጣም እንደው ጊዜ ፈቅደውና አንድ ቀን ቁጭ አድርጌ እነግራችኋለሁ የመጣሁበትን የህይወትን መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ
አስተማሪ ሊሆን ስለሚችል